ትዳሩስ እየተፈታ ያለ በምንድነው? አቤት ዱሮ ስትጨጫጩ ክፉን አታዩት። አንቺ ጥሩ ሰው ነሽ፣ አይንሽም ጥሩ ነው፣ ጆሮሽም ጥሩ ነው፣ አፍንጫሽም ጥሩ ነው፣ እግርሽም ጥሩ ነው፣ እንደዚህ ይለዋል ዝም ብሎ ማለት ነው። ያንን ይቆጥር ትትናው ማት ነው መቼስ። እንደዚህ አድርጉ፣ ችግር የለም ይባላል። እዚያ በኋላ በትዳር ስትኖሩሳ ሁልጊዜ የምትመዘግቡት ምንድነው? ክፋቱን ነው። አንደኛ ሰኞ ዕለት 11 ሰዓት ስመጣ ቤቱን ዘግተሽ ጠፍተሽ ነበር። ሁለተኛ መቼ ዕለት ነው ስገባ አልተነሳሽልኝም። ሶስተኛ ሁልጊዜ ክፋት ብቻ መቁጠር። ምን አለ መልካም ብትቆጣጠሩ። ደግሞ እሷ ደግሞ አንደኛ ረቡዕ ዕለት በ7 ሰዓት ስልክ ያነሳልኝ ከየትኛይቱ ሴት ጋር ቁጭ ብለህ ነው። ሁለተኛ እኔን ጉዳይ አትለኝም። ይሄ በቃ ይቀጥላል ማለት መልካሙን አምና ስታመም ሳትጸየፍ አስታመኸኝ እንዲህ አድርገህልኝ ብትባባል እኮ መልካሙን ስትቆጥሩ የእግዚአብሔር ትሆናላችሁ፣ ክፉን ስትቆጥሩ የሰይጣን ትሆናላችሁ። አሁን ዛሬ ጀምሮ መልካሙን ነው ክፉን ነው የምትቆጥሩ በሉላችሁም። አሁን እውነቴን ነው። ባለ ትዳርም ብትሆኑ ባልየው የሚስቲቱን ሚስቲቱ የባሉን ጥሩን ከቆጠራችሁ በምንም ታምራት ትጣሉ። ክፋቱን ከቆጠራችሁ ጋር አብራችሁ መኖር የኛንም ደጉን ነው መቁጠር። እሺ አሁን እንግዲህ እኔ 3 ቀን ስጾም ብታዩ ያችን ነው መቁጠር። ረቡዕ ደግሞ እንደው በ5 ሰዓት ስገጥመው ካያችሁ ያችን መተው ነው። እውነቴን ነው ማምላክን እንዴ ደጉን ነው መቁጠር እንጂ መኖር የምንችለው እኮ ደጉን ስንቆጥር ነው። መልካም የሚያይ ልቡና ይስጠን። ደሞም እውነቴን ነው ነግራችሁ ማንም ሰው ይላል ማንም ሰው ሁሉም ሰው ይበልጠኛል ይበል ይላል። እስኪ ማንም ሰው በሉ። እሺ ሁሉም ሰው እሺ። በቀደም አንድ ጉባኤ ላይ ጠይቄ ነበር። አሁን ልጠይቃችሁ መልሼ። አሁን እዚህ አንድ ጳጳስ ቢመጡና መስቀላቸው እንዲህ አድርገው ቢባርኳችሁ አትነሱም? ትነሳላችሁ? በጣም ግሩም። አሁን አንድ ጨርቁን የጣለ እብድ መጥቶ ጤና ይስጥልኝ ነው ያላችሁ፣ ትነሳላችሁ? አትነሱ? ለምን? ማንም ሰው ይበልጠኛል በሉ አላልኳችሁ? እብድም ቢሆን ይበልጠኛል ማለት አለብን። እስኪ በሉ እብድም ቢሆን እብድ እንኳን ቢሆን ይበልጠኛል በሉ ተብለን ሙልጭ አድርጎ ሰው ካህናትን መሳደብ ይሄ ነውር ነው። ማምለክ ከፍ ብላ የምትናገር ምላስ ትነቀላለች፣ እግዚአብሔር ይዘጋታል። አሁንም ቢሆን መልካም በማንም ላይ ደግሞ መፍረድ አንችልም። ከኛ ያነሰ ቢመስለን እንኳን ሲጀመር ክፉ አንደበት የሚመጣው ከምንድን ነው ይሉና ሊቃውንት ሲናገሩ ክፉ አንደበት የሚመጣው ከትዕቢተኛ ልብ ነው ይላል። ከምን ልብ? እኔ ይሻላለሁ ከሚል ልብ ማለት ነው። አንዱ አይሁዳዊና ያኛው ፈሪሳው አብረው ለጸሎት ቆመው አይደል? ያኛው ምንድን ነበር የሚለው? ሳምራዊና አይሁዳዊ አብረው ለጸሎት ቆመው ሳምራዊ አንተን ቀና ብዬ ማየት አልችልም ብሎ ዝም ብሎ ዝም ብሎ ቆመ። ያኛው ደግሞ እንደዚህ ሰው ያራረከኝ ተመስገን፣ በሳምንቱ ለቀን እጾማለሁ፣ እንደዚህ ያረጋለሁ ተመስገን ይላል። አሁን እኮ ብዙ ሰው እኮ የሚረካው ራሱን እያነጻጸረ እኔ ተመስገን አስቀድሳለሁ ንስሐ አባት አለኝ ነገር ያለው አይደል እንደ 24 ሰዓት የሚዘፍኑት ይላል። የዚያኛው ሳይሰማ የዚያኛው ተሰምቶ ራሳችን በማነጻጸር ፈራጅ በሚሆን ሲጀመር በመጽሐፈ ገነት ምንድነው ተብሎ የተነገረው መሰላችሁ? የሚፈርድ ሰው የክርስቶስ ጠላት ነው። እስኪ በሉ የሚፈርድ ሰው የማን ጠላት ነው? የክርስቶስ ጠላት ነው። እንዲያውም ይላል በክርስቶስ ስልጣን የገባ ነው። ለምን? መፍረድ የክርስቶስ ስልጣን ነው። ክርስቶስ ዓለምን አሳልፎ የሚፈርደውን ፍርድ እሱ ዛሬ እየፈረደው ስለሆነ ይሄ ሰው ጣዖት ነው። ጣዖት በክርስቶስ መንግስት እንደሚገባ እንደዚሁም ሁሉ በሰው የሚፈርድ ሰው መፍረድ የክርስቶስ ነውና እግዚአብሔር አብ እንኳን ፍርድን ለልጁ ሰጠ ተብሎ ተነግሮ ሳለ ይሄ ሰው የሚፈርድ ከሆነ የክርስቶስን ስልጣን የቀማ ነው ይላል። የሚፈርድ አንደበት ደግሞ ይሳደባል። ደሞም እኮ በሌሎች ላይ እገሌ ሌባ፣ ሞላጫ፣ ዘማዊ፣ እርኩስ ያልነውን እኮ ቀኑን ቀይረ ነው እንጂ እኛ በሌላ ቀን ሰርተነዋል። አልሰራነው? ሰርተናል። ሌላ ላይ የነቀፍነውን እኛ መጠኑ ሊለያይ ይችላል። መጠኑ አንዱ 100 ሺህ ብር ይሰርቃል፣ አንዱ 10 ብር ይሰርቃል። ብዙ ሰው እኮ እናውቀዋለን። የከተማ ሰው እኮ ስለት የሚያገባ ያሰረቀው ከፍሎ ነው። 50 ሺህ ብር በንግዱ ይሰርቅና 10ዋን አምጥቶ ይሰጥና ምን ይላል መሰላችሁ? ለቅዱስ ገብርኤል 10 ሺህ ብር ሰጥቻለሁ ይላል። 40ዋ ግን ተሰርቃለች። ተካፍለን እንብላ እግዚአብሔር ወይ እንቻቻል ነው ነገሩ አይደለም። ሰርቀን እኮ ነው። አሁን እንዲህ ያልሰረቅ ነው ምንድነው ያለን? እስቲ
ያ አይናችን ሌባ፣ እግራችን ሌባ፣ ጆሮአችን ሌባ ቀኑ በሌላ ቀን እኛ የሰራነው ነገር ቢበዛ እንጂ የማያንስ ኃጢአት ሞልቶን የምንፈርድ እንዴት ነን? እንዲያውም እንኳንስ በሌላው በወንበዴ እንኳን አትፍረድ ለመሪከ ፈያታዊ ወዘማዊ በል ባይቲ አምር ለማይቀድመኒ በዊ አውስተ ገነት ከመፈያታዊ ዘይማን። አንተ ሰው ሌባ ብታይ፣ ወንበዴ ብታይ፣ ቀጣፊ ብታይ ይሄ ሰው እኔን ቀድሞ እንደ ፈያታዊ ዘይማን ገነት ይገባ እንደው ምን አውቃለሁ እያልክ ለፍ እንጂ በማንም ሰው ላይ አትፍረድ ይላል። ሌላው አንዱ ንግግር የሚመጣው ከድንቁርና ነው። ከድንቁርና በሉ